ፕሮግራም ያስቡነው ባካሽሽታ ጦሳስ ገለታ ይጋኩ እኔ ጸጋዬ ዶሌ ይባላለሁ። ኤልጊራና አደሮ አጥቢያ ቤተክርስቲያናት ህብረት ሰብሳቢ ነኝ። ታገሰ ማርቆስ ይባላለሁ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በኤልጊራና አደሮ ከተማ አጥቢያዎች ህብረት የህብረቱ ዋና ጸሐፊ ነኝ። እሺ ስሜ አድማሱ ያዕቆብ ይባላለሁ። ኤልጊራና አደሮ ከተማ አጥቢያዎች ህብረት የወጣቶች አገልግሎት ሰብሳቢ ነኝ። ኃይሉ ማብራት ይባላለሁ። የአደሮ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን አባል ነኝ። የአደሮ ከተማና አካባቢው የሃይማኖት ተቋማት ሰብሳቢ ነኝ። ምራቸው ወይም ከሚያስተዳድራቸው አጥቢያዎች አንዱ እናት ሶኬ ቃለ ሕይወት ቤተክርስቲያን ናት። ትልቅ ስራ ነው የተጀመረው። እኔ እቺን ቤተክርስቲያን በደንብ አውቃታለሁ። ቀደም ሲል በዚህ ደረጃ ሳይደርስ በምንም ነገር በሌለበት ባዶ ቦታ ላይ መጣን። ያው እዛ ጋር የሚታየውን መሰረት ድንጋይ አስቀምጠን ጸልየን ሄደናል። ያው የዛ የጸሎት ውጤት ደግሞ ስራ እየሰራ እንደሆነ ያያየው ነው። ቤተክርስቲያን እንደ ጥንታዊነቷ ብዙ ቤተክርስቲያን የወለደች ቤተክርስቲያን ስትሆን በቀጠር አካባቢም ከመኖሯ የተነሳ በአባላትም በአቅምም ምንም እንኳን ውስንነት ቢኖርባትም ግን ለእግዚአብሔር ክብር ለቀጣይ ትውልድ መልካም መሰረት ለመጣል ይህንን ከአቅማቸው በላይ የሆነ ትልቅ የህንጻ ግንባታ ጀምረዋል። እዚህ ደረጃ መድረስ ቀላል አይደለም። ብዙ ጊዜ የስራ ከባዱ ቤዝሜንት ነው። ከቤዝሜንት ወደ ላይ መውጣት ቤተክርስቲያን በራሷ አቅም የሚቻል አይደለም። እግዚአብሔር አግዟቸው እንጂ ጊዜ እንደሚታወቀው እዚህ አካባቢ ላይ በዚህ ቸርች ላይ የሚያመልኩ አብዛኞቻቸው አርሶ አደሮች ናቸው። አብዛኛው አርሶ አደር ስለሆነ አርሶ አደር እንግዲህ ገቢው ምን ያህል እንደሆነ የሚሰማ ሁሉ መረዳት ይችላል ማለት ነው። በእነሱ አቅም እግዚአብሔርን ከመውደድና ለእግዚአብሔር ካላቸው ፍቅር የተነሳ ካላቸው አጉለው የእግዚአብሔር ቤት መሰራት አለበት፣ የእግዚአብሔር ስም የሚጠራበት ቤት አምልኮ አዳራሽ መሰራት አለበት ብለው ሰጥተው እዚህ ደረጃ አድርሰዋል። እንግዲህ አሁን ወደ ሚዲያ ላይ እኛም አስተያየት እንድንሰጥ ሌሎችም አስተያየት እንዲሰጡ የተፈለገበት ምክንያት በዚህ በቁጥሩ በጣም ትንሽ በሆነው አባላት ይሄን ህንጻ መጨረስ አይቻልም። ስለዚህ ሁሉም ቅዱሳን በአገር ውስጥና ከሀገር ውጭ ያሉ ሁሉም ይህንን ቪዲዮ የሚከታተሉ አካላት በሙሉ ለዚህ ለመልካም ስራ እጆቻቸውን እንዲዘረጉ አሻራ እንዲያስቀምጡ እግዚአብሔር ቤት እኛ እያለን ብዙ ቅዱሳን እያለን እግዚአብሔር ገንዘብ የሰጠን ብዙ ሰዎች እያለን በዚህ ልክ ዘመናትን መቁጠር ለፀሐይና ለዝናብ መፈራረቅ የለበትምና ከዚህ አንፃር ሁሉም ሰው ትኩረት ወስዶ በዚህ ላይ አሻራውን እንዲያስቀምጥ ለመንገር ነው። ለእግዚአብሔር ስራ ያላችሁን የማካፈል ልምድ ያላችሁ ወገኖች ሁሉ ከዚህ ስክሪን ስር ባለው አካውንት ቁጥር የቤተክርስቲያኑ አካውንት ነው። ይሄ በእኛ ዘንድም የታመነ አካውንት ነው። እናም በቤተክርስቲያኑም የታመነ አካውንት ነው። ምንም ጥያቄ ሊፈጥርባችሁ እንዳይችል እኛም የህብረቱ መሪዎች አብረን ባለንበት የተፈቀደ አካውንት ስለሆነ በዚህ አካውንት እያስገባችሁ ከኛም ከቤተክርስቲያንም ከሁሉ በላይ ደግሞ ከእግዚአብሔር በረከት እንድትቀበሉ ጥሪዬን አቀርባለሁ። ከዚህ ቀደም ለረዱት ለተባበሩት ስራው እስከዚህ እንዲሰራ ያገዙትን ሁሉ እግዚአብሔር አምላክ አብዝቶ ይባርካቸው። አሁን ዛሬ የሚሰራውን ህንጻ የዛሬ 10 ዓመት መስራት ነበረባት። አብዛኛው ቅድም ለመጥቀስ ሞክር ያለው አርሶ አደሮች ስለሆኑ የኢኮኖሚ ጉዳይ ሆኖ ነው እንጂ ሰው ለመስጣት ሰስቶ አይደለም። ስለዚህ ግን ካላቸውም እየሰጡ ቤተክርስቲያኒቷን ቢያንስ ይሄ ወይ 3ኛ ወይ 4ኛ ይሆናል። ቤተክርስቲያን መጀመሪያ ትንሽ ቤት እየሰሩ ሰው ሲሰፋ እያፈረሱ ትንሽ ደግሞ ሰፋ እያደረጉ አሁንም ሰው ሲበዛ እያፈረሱ ሰፋ እያደረጉ አሁንም ደግሞ ያላቸው አምልኮ ቤት ጣቧቸው ነው። እንደገና ደግሞ ይሄኛውን አዳራሽ ግዴታ ሰፊ አዳራሽ ዘመናዊ ዘመኑን የመጣና አዳራሽ እንስራ ብለው ወደዚህ የመጡ ኢትዮጵያ ቃለ ሕይወት የተመሰረተበትን 100ኛ ዓመት ለማክበር 3 ዓመት ይቀረዋል። ስለዚህ እቺ ቤተክርስቲያን 1944 ዓመተ ምህረት ነው እዚህ የተመሰረተችው። ስትመሰረት ከአባቶቻችን እንደሰማነው 4 ወንዶችና 4 ሴቶች 8 ቤተሰብ ናቸው ማለት ነው። በ8 ቤተሰብ የተመሰረተች 8 ቤተሰብ መጸለይ ጀምሮ ሶኬ የሚለውን ቤተክርስቲያን እዚህ ጋር ሰይመው ዛሬ ደግሞ ስሟን ቀይራ እናት ሶኬ ብላ በኢትዮጵያ ቃለ ሕይወት በኤልጊራና አደሮ አጥቢያ ቤተክርስቲያናት ጋር አንዷ ሆነ እየሰራች ያለች ቤተክርስቲያን ናት። እኛ እንደ ህብረታችን ጽሕፈት ቤት መሰረት ድንጋይ በመጣልም የሚገባውን የአቅማችንን ያህል በመደገፍም ከቤተክርስቲያኑ ጎን የቆምን ሲሆን ይህን ቪዲዮ የምትመለከቱ ቅዱሳን ሁሉ የእግዚአብሔር ቤት ለውስን ሰዎች ማረፊያ እንዲሆን የአምልኮ ቦታ እንዲሆን ቢሰራም እግዚአብሔር የምድር ሁሉ ጌታና አምላክ ስለሆነ የትም የሚሰራውን የእርሱን ስራ በቅንነት ከሚሰሩ ሰዎች መስዋዕትነትን የሚቀበል አምላክ ስለሆነ ለእግዚአብሔር ክብር ለቀጣይ ትውልድ መልካም መሰረት በመጣል ሂደት ላይ ተሳታፊ ለመሆን
በአገር ውስጥም ከአገር ውጭም ያላችሁ ቅዱሳን ወገኖች ይችን ቤተክርስቲያን እንድትደግፏት የጀመረችውን ህንጻ ከፍጻሜ አድርሳ እንግዲህ እንድትባርካችሁም እግዚአብሔርንም እንድታከብር ከጎኗ እንድትቆሙ ከናንተ የሚደረግ ጥቂት ነገር ተጠራቅሞ ቤተክርስቲያኒቱን ሊያስጨርስ የሚችል ወይም ደግሞ ግንባታውን ሊያስጨርስ የሚችል ስለሆነ በቀን ልቡናችሁ ከዚህ በፊትም የእግዚአብሔርን ስራ እንደምትሰሩ ሁሉ ከዚህ ቤተክርስቲያንም ጎን እንድትቆሙላት ጥሪ ለማድረግ ነው ወደዚህ የመጣ ነው። በተለይ እንግዲህ እቺ ቤተክርስቲያን እዚህ አካባቢ ቀደም ሲል የተለያዩ ጣዖታት የጣዖት አምልኮዎች የተለያዩ ነገሮች ያሉበት ነው። እዛ ላይ በጣም ውስን በነበሩ ሽማግሌዎች ቁጥራቸው በጣም አነስተኛ የሆኑ ሽማግሌዎች እዚህ አካባቢ ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርጎ ተቀብለው አሁን ዛሬ የሚታየውን ይሄን ሁሉ ህዝብና እዚህም ሳይመጣ ያለውን ህዝብ በሙሉ ያፈሩ በጣም በቁጥር ጥቂት ወይ 4 ወይ 5 የሚሆኑ ሽማግሌዎች ናቸው። የዛኔ እዚህ ቤተክርስቲያን መቀመጫውም ቅጠል ኦር ድንጋይ ወይም በእጅ የተጠረበ መቀመጫ ነው የሚሆነው እንጂ በዛን ጊዜ ሰውም አልነበረም። ግን እግዚአብሔር በጥቂት ይጀምራል፣ በብዙ የሚያበዛ ጌታ አለ። ስለዚህ በብዙ ሊያበዛ የሚችል ጌታ ጥቂቶቹን አብዝቶ ዛሬ እዚህ ደረጃ አድርሷልና ቤተክርስቲያኒቷ ትልቅ የወንጌል ስራ እየሰራች በህብረታችን ውስጥም አንጋፋ የሆነች ቤተክርስቲያን ናት። ትልቅ ስራ እየሰራች ያለች ቤተክርስቲያን ናት። ስለዚህ አሁን ደግሞ ከአቅማ በላይ የሆነውን ጉዳይ ደግሞ ለቅዱሳን ማጋራት አለብን ብሎ ማቅረባቸውም ትክክል ነው። ስለዚህ ሁላችንም በዚህ ሐሳብ ላይ ይህንን ቪዲዮ የምንከታተል አካላት ነገም ከነገ ባስቲያም ሁሌም ለዚህ ለመልካም ስራ እጆቻችን እንድንዘረጋ ያስፈልጋል። ይሄን የምናደርገው በእግዚአብሔር ካዝና ውስጥ እንደማስቀመጥ ነው እንጂ ለዚህ ቤተክርስቲያን ብቻ ብለን አይደለም። ልግስና የሚደረገው ደግሞ ከብዙ ካለው አይደለም፣ ከጥቂቱም ለእግዚአብሔር ቤት መስጠት ያስፈልጋል። ምክንያቱም ከዛ በኋላ ለኛ ያለው ነገር ደግሞ ይባዛል። እግዚአብሔር ሰጣችሁ ፈትኑኝ ነው ያለው። ስለዚህ ሰጥቶ መፈተን ነው እግዚአብሔርን በሰጠን ቁጥር እግዚአብሔር ሰጪ ነው። እግዚአብሔር እንደሰው ነሺ አይደለም። ሰው ያደረገውን ነገር ምረሳ አይደለም። እግዚአብሔር እስከመጨረሻ ህይወታችንን ጭምር እግዚአብሔር ለመልካም ነገር የሚያበቃ ጌታ ስለሆነ ይሄን ብቻ አይደለም፣ በምድር ላይ የምናደርገው ነገር ደግሞ በመንግስት ሰማያት ላይ እናገኛለን። ቀድሞ ነው ስራችን የሚጠብቀው። እንግዲህ በህይወት መዝገብ ላይ ስራችን ይጻፋል፣ ይመዘገባል። ያን ስለምናደርግ ሁላችንም በዚህ ጉዳይ ላይ እጆቻችንን እንድንዘረጋ በህብረቱ ስም እና በራሴም ስም ማሳሰብ ፈልጋለሁ። ስለዚህ የሚገርም ነው በአራት ሰው የጀመረው ነገር ምን ያህል እንደሰፋ። አሁን ሶኬ እኮ እዚህ ብቻ አልቀረችም። አሁን ከዚህ ቤተክርስቲያን ወጥቶ ሌላ ቦታ ሄደው የሚያመልኩ ብዙ ሰዎች አሉ። ስለዚህ ብዙ ሰዎችን ነው ያፈራችው። እኔ አምናለሁ እግዚአብሔር አስጀምሯል። እናት ሶኬ አጥቢያ እግዚአብሔር በከተማት ማከል በየአጥቢያ በየከተማው እንኳን ባለችበት ውብ ከሆኑ ቤተክርስቲያናት ማከል እግዚአብሔር ይችን ሶኬ አጥቢያ ሞዴል ያረጋታል ብለን አምናለሁ። እንደግለ ከአራቱ ሰዎች እነሱ አንዳቸው ናቸው። ለዚህ በህይወት አሉ፣ እስካሁን በህይወት አሉ። ስለዚህ ከነሱ የሚነስተው ብዙ ነገር አለ። ትውልዱ ከነሱ የሚቀደው ብዙ ነገር አለ። ድጋፍ ለማድረግ የምትፈልጉ በኢትዮጵያ ቃለ ሕይወት ቤተክርስቲያን ውስጥ ያላችሁም በቤተ ክርስቲያናት ህብረት ውስጥ ያላችሁም እንዲሁም ነው በተለያዩ ሃይማኖቶች ውስጥ ያላችሁ ጌታን የምትወዱ እናት ሶኬ አጥቢያ ሞዴል አጥቢያ ናት። እንደ ወጣቶች አገልግሎትም በቤተ ክርስቲያን ደረጃ በሚታገለግለው አገልግሎት በወንጌል ስርጭት አገልግሎት ያላትን አቅም ሁሉ አማጣ የምትጠቀም ለእግዚአብሔር ቤት አገልግሎት ሌት ተቀን ቀን ማታ ሳይሉ የሚለፉ ህዝቦችም ጭምር እዚህ ጋር ይገኛሉና ይሄ ደግሞ ትልቅ ለእግዚአብሔር ሰው እንዳለ የሚያሳይ ነገር አለና እነዚህ ክቡር እንግዳ የተገኙ ከየቦታ የመጡ ከህብረትም የመጡ እዚህ ጋር ይገኛሉና ይሄ ደግሞ እግዚአብሔር በነዚህም ሆኖ በነዚህ አገልጋዮችም ሆኖ ይህ ቤት አሁን በዚህ ልክ ህንጻውን ሲንገነባ ይህ ሰው ካለው ነገር ከአንድ ብር አንስቶ ለእግዚአብሔር ቤት አገልግሎት ሳይሳሳ ካለው ነገር አስራቱን በኩራቱን ለጌታ ቤት አገልግሎት እየሰጣ ይህን ያክል አድርሷሉና ስለዚህ አሁን ደግሞ ዛሬ ደግሞ እኛም ተገኝተን በርግጥ ይህ ህንጻ ሲጀምር እዚህ ጋር ቀርበን እኛም መሰረተ ድንጋይ አብረን ስንጤን ነበርና አሁን ደግሞ በየቦታ ያላችሁ ወጣቶች እንደ ወጣቶች ጥሪ የሚያደርገው ነገር አብያታ ላይ የምትገኙ ወጣቶች እግዚአብሔር አምላክ ሰባቱንም አይጉር ለወጣቶች ሰጥቷል። ቤተክርስቲያንን ደግሞ የወለደችው ይቺ ቤተክርስቲያን ወጣቶችን ወልዳለች። ወጣቶች ሰባቱንም አይጉር ገብተን በተለያዩ አገልግሎቶች ሲናገለግል ነበር። እግዚአብሔር ደግሞ
መጽሐፍ ሲናገር የአይዛብን ሀብት ትበዘብዛላችሁ ባለው ልክ እያንዳንዱ ደቡብ አፍሪካው የኛ ነው፣ አሜሪካው የኛ ነው፣ አውስትራሊያው የኛ ነው። ሁሉም እግዚአብሔር ረቶን ሁሉንም አገር እግዚአብሔር ለኛ አሳልፎ ሰጥቷል። ነገር ግን መጽሐፍ ሲናገር ለእግዚአብሔር ቤት አገልግሎት ነህምያ 2:18 ላይ መጽሐፍ ላይ እጃቸውን ለበጎ ነገር አበረቱ የሚል ትልቁ ቃል አለ። ስለዚህ ይሄንን መስራት ለኛ ትልቅ አገልግሎት ስለሆነ ይቺ ቤተክርስቲያን ካለችው አቅም በዚህ ልክ ሄደች። ውጭም ያላችሁ ኢትዮጵያም ውስጥ የምትገኙ ባላችሁ ነገር ለጌታ ቤት ማገልገል በረከት ነው። ግን ከዚህ ቀደም እንደዚህ ይሰራል ይታለማል ብዬ አላሰብኩም። በልዑል ገዛ ተራተው ጌታን ታምነው ትልቅ ስራ ጀምረዋልና በዚህ ስራ የሶኬ ልጆች፣ የአደሮ ልጆች፣ የከምባታ ልጆች፣ የሀዲያ ልጆች፣ የወላይታ ልጆች፣ የሰሜንም የደቡብም የምዕራብ የምስራቅ ልጆች አገር ውስጥና ከአገር ውጭ ያላችሁ በጌታ በኢየሱስ ክርስቶስ ስም እንለምናችኋለን። ሊሰራ ተጀምሮ ገና ከመሰረቱ በባጀት እጥረት የተገታው መንቀሳቀስ ያልቻለው የልዑል የአምላካችን የእግዚአብሔር ቤት ስራ ነውና በዚህ ጌታ ከሰጣችሁ እግዚአብሔር አምላክ ከሰጣችሁ ነገር ከቤተ ክርስቲያኒቱ ጎን እንድትቆሙ እኛም ጌታ በሰጠን እድሜና አቅማችን በፈቀደ ሁሉ ከቤተ ክርስቲያኗ ጎን ነንና ይህንን ግዙፍ ስራ ግዙፍ ህንጻ ለማስፈጸም እባካችሁ ኑ ወደ አደሮ በገንዘባችሁ ኑ ወደ አደሮ ሶኬ እናት ቃለ ሕይወት ቤተክርስቲያን በሞራል በጸሎት የሚያስፈልገው ነገር ሁሉ እንድትመጡ በጌታ በኢየሱስ ክርስቶስ ስም እንጠይቃችኋለን። ኑ እግዚአብሔር ነው ዓለምን እንድትደርሱ አውሮፓን፣ እንግሊዝን፣ አረብ ሀገሮችን፣ አሜሪካንን፣ ደቡብ አፍሪካን የወሰዳችሁ እግዚአብሔር ለስራ ነው። ለራሳችሁ ብቻ እንድትኖሩ ሳይሆን ለአምላካችን ቤት ስራ ገንዘባችሁን እንድትሰጡ ነውና በጌታ በኢየሱስ ክርስቶስ ስም እንለምናችኋለን። ከስር ባለው አካውንት ግቡና ቤተክርስቲያኒቱን እርዷት። አቅሟ ወሰን ነው። የቤተክርስቲያኒቱ ምእመናን እዚህ ያሉ በጣም ጥቂት ምእመናንና የባጀት እጥረት ያለባቸው አባቶች ናቸው። እባካችሁ በጌታ በኢየሱስ ክርስቶስ ስም ለቀሪ ዘመናችሁ ለመንግስተ ሰማያት ሀብት አከማችሁ። በጣም እንወዳችኋለን። ስለሰራችሁና ስለምትሰሩ ልዑል እግዚአብሔር ይባርካችሁ። በያላችሁበት ሰፋ በሉ። ከክፉ ይጠብቃችሁ። ተባረኩ። ቤተ ክርስቲያንያ ኮይሮ ዶሜት ዶጌ ሶኬ አካባቢ አፕ ወይዱ አቱማሳይነ ወይዱ መጫሳይነ አንደኛ ሞላ አካባቢ አንቢዲ ሄዙ ሳተ ጊዲያ ኦጌ ቃንጥት ቢዲ ጎይኖሶ እሷን ጎይኒ ያገት አንደኛ ሞላ ወሶ ከታይ እታየ ቦታይ ሃኬስ ያጊ ዞረትዲ እንደገና ሳር ቢራጊው ቀበሊያፕ ወረሚታ ቃንጥዲ ሐሸን ቶክዲ ናኡሳ ምታ ሐሸን ቶክዲ እከሄዲ ሶከ አካባቢያ በዶን ሚልክሶ ካሪን ኡዱፉ ኩሸከታ ኢርፒና ጋተከታ ከጥዲ ሐሰታ ሃጋን ኦሳ ቃላ ድችተነ ታማርስተነ ያግደ ሀደራ እምልቢን ኦይዱ አሳቲ ባለ ከታሰቱራ ሆስፑ አሳቲ ጋላጋላስ አካባቢ እንዲያ አሳስ ኦሳ ቃላ አቶተታ ታማርስተነ ኦዲድነ ወሰው ከትዮ ዳሪን ድችሰና ናአንተ ሲማቀር ሀወሰው ከተ ሃያኖ 65 ውሱፑን ተመን እቸሹ ማርተ ታላይታን ወሰው ከተ ያዳ ሃጋን ከጣስ ወሰው ከተ ሃጋን ከጥ ዶጋ ጉየን ዳሪ ወሰው ከተ ድጨላ አካስ ከጣይዳ ጤታነ ሆስፑን ተመን ናኡ ግዳለ ከጣዛ ሄጋን ጎይናይዳ ሄጋ ፈቀስ ወሰው ከተ አካዳ ድጭ ዶጋ ጉየን ሃላይቲ ሃጋ ዘመናዊ ከታ ህንጻ ከጠና ሃጋን ጎይነና ያገዳ ከታ ከጠኖ ኦይታ ከጠኖ ዶማዳ ከጣይ ደዲዮስ ከጣይ ደዲያይዳ ግዶ ጋትሽን ጎልቃይ ቀንተስ ዶጋ ፑጉየን አሳይ ባውጋንያስ ዋስዮ ዳምቢያ እንተስ አካባቢያ ሲከቀስ እንደገና ዓለም አቀፍ ጋከና ሃይማኖታዊ ድርጅት ገያገት ኡባቴ አንደኛ ጦሳ ወስዲ ሁለተኛ ደረጃ ጋሲ ኮሻ ኢርዳታ ኦተናጋዳን ጎዳሱን ታርኩሽ የሚጭድ ኦተናጋዳን አቤትታ እንተ ዩኑስ ይሽድ ይሃጋ አደራ የሚላቸው ነገር እቺ ቤተክርስቲያን ቆማ እንዳታይ ሰርታችሁ ጉልበታችሁን አውጥታችሁ 10 ሳንቲም 1 ብር
እያወጣችሁ እንድታግዙላት እንለምናለን። እኔን በርግን ከመሳራ መጋኖ ቆጪ አስከቺ አፋፋን ዳንጉሙ ከናካት አፋፋን ዳንጉሙ መንዘሪ ከዳናሙ ራሴን ከነን ሶቅናሚ ኩልናሚ ከነቲ አቤታቱን ወይ ያረነ ማጮጪዬ ኒ ያርናታነ ሆላው ይወነባ ሂት አንጋካ ከባዋልተን ገለጥ ናምበር ይለን ተማነን አባ ፕሮግራም ፋንከን ሁንዳቅጣጭ ጋይን ከገለጥ ናምበር ይለን መጋኖ ውጭቴኒ ካልየነ መቄኒ ካልየ ብሪን ወርቂን ካልየነ ህገነኒ ያገነኒ ሀኖ ጡንዳ ሚተና ህጎኖችዬ ህጋንቲ ሁንዱም ተበተርሳንቹ ጡዳ ማታሪካንዶ ኢልቴ ኢላንቴ ኦሱ ባተና ሸባዱ ኢልቴ ሀቲ ሰሚቴ ከማትማቲን ወቃሻ ቀንታን ወቃስ ከቀንታን ዋልቱን ታነ አቤ ውጭቅና ዮሚ ካና ቢተንዳ ጉደናን ታከና ከናው ምን ካሚሬዋ ሰማው ለቆጨ መገ እኔ ዋጋ መቁነ እኔ ብሪብርሱነ እኔ ሄቻን ታከነ ቡለቾክ ቡቅያኑ መንፈሲ ኦዲሱነ ያንከነ ገለጣብ እኔ አብርሃም ባሳ ይባላለኝ። ወደ ሶኬ እናት ቃለ ሕይወት ስያሜ እንድትመጣ ወደዚህ ያመጡት አባቶች አሉ። የራሳቸውን ማሳ ሰጥተው ሰፊ ይዞታቸውን ሰጥተው እዚህ ጋር ያሳረፉት አባቶች አሉ። ያው እንግዲህ እኔ 1998 ጀምሮ በመሪነት ቆይቻለኝ። እንግዲህ ቀና ደፋ ያለን የአባቶች እንግዲህ የእንባ ውጤቶችም ስለሆነ ብዙ እንግዲህ ውጣውረዶችን ወርደን ወተን እስከዚህ ድረስ ደርሰናል። ዛሬ ላይ ደረጃ ደግሞ ስንደርስ እግዚአብሔር ትልቅ ውለታ ሰርቷል። ይህችን አጥቢያ እግዚአብሔር ደግፏል። እግዚአብሔር በብዙ አግዟል። ለብዙዎችም ደግሞ ማረፊያ ነች። እንግዲህ እቺ አጥቢያ አሁን የሰራችው ህንጻ በጣም በራሷ የሚቻል አይደለም፣ ትልቅ ነው እና የመሰረቱን አስቀምጠን ተወሰነ ኮለን ይዘን ወጥተናል። አሁን የሚሰራበት ቦታ ስራ ብዙ ባጀት የሚጠይቅ ስለሆነ ከስር የሚገኘውን አኮን ተጠቅማችሁ እገዛ እንድታደርጉ ልማናችንን ያቀረብን ለምታደርጉልን እገዛ ሁሉ ከወዲሁ ምስጋናችንን እናቀርባለን። መምህር ብርሃኑ ኤልያስ ይባላለሁ። በአሁኑ ሰዓት በኢርጊራና አደሮ ከተማ አጥቢያ ቤተክርስቲያናት ህብረት ስር በምትገኘው በዚች በሶኬ እናት ቃለ ሕይወት አጥቢያ ቤተክርስቲያን በጻፍነት ቤተክርስቲያኒቱን እየመራው ያለው ሰው ነኝ። በሰጠነው ልክ ህይወታችንን ይባርከናል፣ እንደገና ጸሎታችንን ይሰማናል። ካለንበት ደረጃ እግዚአብሔር ወደ ላይ ከፍ ያደርገናል። ስለዚህ ሰውን አይተን የምንሰራው ሳይሆን ሰውን አይተን የምናገለግለው አገልግሎት ሳይሆን የጠራንን አምላካችንን ብቻ ስለኛ በመስቀሉ ላይ ያፈሰሰውን ደም እያየን እያሰብን ከጌታ ዋጋ እንቀበላለን በማለት ትኩረት አድርገን እየሰራን ያለንበት ስራ ስለሆነ ስለሚታደርጉት መልካም ትብብር እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን፣ ትውልዳችሁ የተባረከ ይሁን። ከዚህ ስክሪን ስር ወይም በታች በኩል በሚገኘው በሶኬ ቃለ ሕይወት ህንጻ ግንባታ አካውንት ቁጥር እግዚአብሔር ለእናንተ ያሳየውን የረዳችሁትን የረዳውን መጠን ያህል ብር እያስገባችሁ እንድትረዱን የጌታ ቤት አገልግሎት አብረን እንድናገለግል አብረን አገልግለን እንድንባረክ የእግዚአብሔርን መንግስት አብረን እንድናሰፋ ለእናንተ አደራ ለማለት ይወዳለሁ። ይህ የምትመለከቱት የእናት ሶኬ ቃለ ሕይወት ቤተክርስቲያን ቤት ነውና እቺ ቤተክርስቲያን ቀደምት ናት። የቁጥር 1 የቁጥር 2 የቁጥር 3 የሌሎችም ቤተክርስቲያናት እናት ቤተክርስቲያን ነችና ስለዚህ ቤተክርስቲያን ነው አባቶች አሁን ሲናገሩ የነበሩት። ይህንን ንግግር በሰማችሁት መሰረት እንድታገለግሉ ይህ ህንጻ ሲገነባ 3ኛ ደረጃ እድገት ያገኘ ህንጻ እንደሆነ ነው አባቶች ሲናገሩ የነበሩት። መጀመሪያ ሳር ቤት እንደነበረ ከዛ ትንሽ ቆይቶ ሌላ ቤት እንደሰሩ ያን ቤት አይበቃም ብለው እንደገና ይሄኛውን ቤት እንደሰሩ ይሄኛውን ቤት ባለፈው ገብተን ስናመልክ ነበርና ይሄኛውን ቤት ጠባቸው ህንጻውን አሁን መገንባት ተጀምሯል። በዚህ ህንጻ ከስር ባለ አካውንት አገልግሎታችሁን እንድታገለግሉ ይሁን። እንወዳችኋለን። ከአደሮ ቁጥር 1 ቃለ ሕይወት ቤተክርስቲያን ከወጣቶች መሪ አንዱ ነኝ። ይስሐቅ እባላለሁ። ይስሐቅ ኃይሉ። ተባረኩልኝ።
በኔ ላይ የመጣ እዚያ ይደርስም ዋጋም የለውም በሰዎች አፍ የተባለፈው አይገርምም ወይ በቸርነቱ ለሱ ክብር ጌታ ሲያነሳው አይገርምም ወይ